البخاري ومسلم كعبد الله بن عمر بمياسر الفت حديث لاي وينال بن عمر مر رسول الله صلى الله عليه وسلم على رجل من الأنصار يعظ أخاه في الحياء إلى ملكتنيا عليه الصلاة والسلام عند أنصاري هنا صحابي وندمون سلا حياء قدي سيمكرو بزا تقب ألفوا إلى اليوم عندنا زجبالي في صحيح البخاري يعاتب أخاه في الحياة سواك سونه إن من ياله عندما يقسم كده عندنا زجبالي تقومال إن الجقا درجو يكون نبره حتى إنه يكاد يقول إنه قد أضر به مالت هي حياة سوي تلبس ويه مجلجة يقول دون دهن ينكرون أنت بتأمس لما تافر بزوم أجيتي مجبهن مبتل مثالي لا تتأيك تشيل الله ياله حياة متون دالبت ململو يمكرون نا برقط بزماناتن ببزو بتوش لا يمين نكرنا بتلاقي عند الدقوي مبالو أجرات لاي مجلجة عند مدفونه الحياة الناس زند عند مدفونا مدرج የሚገባውን ነገር ለማድረግ እንዳይችል አድርጎ ሰውን የሚያሽመደምድ መጥፎ ፍርሃት አድርገው ነው የሚገልጹ። ሁለቱ ግን ልዩነት አላቸው። ፍርሃት ሌላ ነው፣ ሐያ ሌላ ነው። እና ነገሮችን እነሱ ከራስ መተማመን ወይም ደግሞ ኮንፊደንስ ከሚባለው ነገር ጋር ያያይዙታል። በርግጥ በራስ መተማመን የሚለው ገለጻ ወይም በአረብኛ ፊቃ ቢነፍስ የሚለው አንደኛ ዑለማዎች ይኮንኑታል። መተማመን ከተባለ የግድ በአላህ ላይ መሆን አለበት ይላሉ። ይሄ ትክክል ነው። ግን ያው ጉዳዩ ከገለጻ ጋር የተያያዘ ነው እና በትክክል አንድ ሰው በልቡ ያለው ኮንፊደንስ ከሐያ ጋር የሚጋጭ የሚመስላቸው ሰዎች ብዙ ናቸው። በዚህ የተነሳ ነው እንዲህ አይነት ተቃውሞን የሚያቀርቡት። ይህ ሐያ አንድ ሰው የሚያውቀውን ነገር በትክክል እንደሚያውቀው እርግጠኛ ከመሆኑ ጋር የሚጋጭ አይደለም። ይሄ ነው ትክክለኛ ኮንፊደንስ የሚባለው። እና አንድን ነገር አንድ ሰው በእርግጠኝነት በማስረጃዎች ላይ ተመርኩዞ ካወቀ በኋላ ያንን ነገር አስመልክቶ በቀላሉ ጥርጣሬ ሊገባበት አይገባም። እንበልና አንድ ሰው ለሆነ ፈተና እጅግ ብዙ ጊዜ ፈጅቶ ሲዘጋጅ፣ ሲያጠና፣ ሲሸመድድ ከቆየ በኋላ እንደገና የፈተናው ጊዜ በሚመጣበት ሁኔታ ላይ ጥያቄዎችን ሲያነባቸው በፊት ያወቀውን የሸመደደውን በእርግጠኝነት ያወቀውንና በአእምሮ የያዘውን ነገር እንደ መልስ በማስፈር ፋንታ እንደ አዲስ ያንን ነገር በጥርጣሬ መንፈስ ማሰብ ይጀምራል። መልሱ ምን ይሆን? በፊት እንደዛ ነበር ያጠናው፣ ግን እስቲ እንደገና በደንብ ላስብበት ይላል። እና ይህ ነገር ከጠቀስነው ሁኔታ አንፃር ተገቢ አይደለም። ግን ይህ ማለት አንድ ራሱን የቻለ ችግር ነው እንጂ ሐያ ማለት አይደለም። እና ሐያ እውነትን ከመናገር ሐቅን ከመተግበር ወደ ኋላ የሚይዝ ነገር አይደለም። እና እንዳታፈር ያሉ ሰዎችን መምከር ሁኔታውን ባልተገነዘበ መልኩ የሚሰጥ ምክር ሊሆን ይችላል። አንዳንድ ሰው ያው ሐያ የሚባል ነገር ሲነሳ በብዛት በአእምሮ መጀመሪያ ውል የሚለው በመሰረቱ መሽኮርመም ወይም ደግሞ መናገር የሚገባው ቦታ ላይ አለመናገር ነው። ያ አይደለም። ስለዚህ ፍቹን በትክክል ማወቃችን ትክክለኛው መገለጫ የትኛው እንደሆነ ለይቶ ለማውጣት ይረዳናል ማለት ነው። እና ልክ መልእክተኛው አለይሂ ሰላቱ ወሰላም ይሄ ሰው ወንድሙ ሲመክር እንደሰሙት በዛሬ ዘመን ያው በተለያዩ ቦታዎች ላይ እንሰማለን እንደዚህ ሐያ ጥሩ እንዳልሆነ በዚህ ገለጻ ራሱ ሐያን ምናልባት አይናፋርነት ሊሉት ይችላሉ፣ ወይም ሌላ ስም ሊሰጡት ይችላሉ። በሌሎችም ቋንቋዎች ለምሳሌ ሻይነስ ሊሉት ይችላሉ። እና ግን ሐያ ማለት ከዚህ የተለየ መሆኑን ማወቅ ያስፈልጋል። እና በውስጡ መጥፎን ከመስራት ምናልባት የሚያስወግዝና የሚያስነውር ነገርን ከመተግበርና ከመናገር አንድ ሰው የሚኖረው ቁጥብነት ወይም በሌላ አነጋገር ሞደስቲ እንደሚባለው ነው። ምንም እንኳን ይሄ ራሱን የቻለ ሌላ መገለጫ ቢኖረው እና መልእክተኛው አለይሂ ሰላቱ ወሰላም ይህንን ሰው በሰሙበት አጋጣሚ ግን ጥሩ ምክር እንደሆነ አልነገሩትም፣ ዝም ብለውም አላለፉም። ምንድነው ያሉት? ደዕሁ ፈኢነ الحياء من الإيمان አሉት። ተወው ሐያ እኮ ከኢማን ነው የሚቆጠረው አሉት። ስለዚህ ሐያ የኢማን መገለጫ እንደሆነ ጠቀሱ። ጥሩነቱን ብቻ አይደለም ያወሱት። فإن الحياء من الإيمان الحياء ወይም ደግሞ አይናፋርነት አንድ የኢማን አካል ነው አሉት ማለት ነው። እና الحياء የኢማን አካል ነው የሚለውን አስመልክተው ዑለማዎች የተለያዩ ማብራሪያዎችን ይሰነዝራሉ። በአንዳንዶች ገለጻ መሰረት ለምሳሌ አቡ አልዓባስ አልቁርጡቢ አልሙፍሂም የተባለው ኪታብ ባለቤት እንደሚሉት አልሐያ ሁለት አይነት እንደሆነ ከዚህ በፊት አሳልፈናል። እና በተፈጥሮ አንድ ሰው በውስጡ የሚኖረው መገለጫ ሊሆን ይችላል። እንደዚህ አድርገው ሰዎችን አላህ ይፈጥራቸዋል እና ሪዝቃቸውን ወይም ሲሳያቸውንና የተለያዩ መገለጫዎቻቸውን እንዳከፋፈላላቸው ሁሉ ሲፈጥራቸው ስነ ባህሪያቸውንም እንደዚህ አከፋፍሎ ነው የፈጠራቸው። እና በዚህ ላይ የተመሰረተ ስነ ምግባርን ይዞ በዚህ ላይ ታንጸው እንዲሁ በተፈጥሮ የሚያድግ ሰው ይኖራል ማለት ነው። በተቃራኒው ደግሞ ይህንን በልፋትና በጥረት የሚያገኛል። እና ከዚህ አንፃር ለዚህ ነው መልእክተኛው አለይሂ ሰላቱ ወሰላም አሸጅ አብዱል ቀይስ ለተባለው ግለሰብ የሆነ መልካም መገለጫን ሲያዩበት የመሰከሩለት ምስክርነት አለ። እና ምናሉት ኢነ ፊከ ኸስለተይን ይሂቡሁም አላህ ሁለት አላህ የሚወዳቸው ባህሪያት አሉብህ አሉት። አልሕልሙ ወልአና እነዚህም ቻይነት እና መረጋጋት አሉት። አለመቸኮል ማለት ነው።
እና በዚህ ጊዜ ምን አላቸው? هل هما خلقان تخلقت بهما أم جبلني الله عليهما? እኔ በራሴ ጥረት ያገኘሁት ነው ማለት ሁሉም ነገር ያው በአላህ ስጦታ የሚገኝ መሆኑ የታወቀ ነው። ግን ከመጀመሪያው የሚገኝ አለ በተፈጥሮ ከዛ በኋላ ደግሞ በአላህ እርዳታ ሰዎች የሚያዳብሩት አለና እኔ ራሴ ለፍቼ ያዳበርኩት ነው ያው በአላህ ፈቃድ። ነገር ግን ወይስ በተቃራኒው አላህ ራሱ መጀመሪያ ሲፈጥረኝ በዚህ ላይ አስተካክለው ነው የፈጠረኝ አላቸው። አይ አላህ ሲፈጥረ በዚህ ላይ አስተካክለው ነው የፈጠረህ አሉትና በዚህ ጊዜ ያው የአላህ መልእክተኛ የሚወዱት ሁለት ባህሪ ላይ አስተካክለው የፈጠረኝ ጌታ ምስጋናና ውዳሴ ይገባዋል አለ። እና ከዚህ የምንገነዘበው ባህሪያት ሁለት አይነት ናቸው። ሀያ ብቻ ሳይሆን ሁሉም ባህሪ እንደ ሁኔታው መነሻውን አስመልክቶ ሊለያይ ይችላል። ግን ወደ ሐዲሱ ስንመለስ አንዳንድ ዑለማዎች በተለይ አቡል አባስ አልጠዊል አልሐያእ ሚነል ኢማን ሲባል ኢማን የሚለው እምነት ወይም ደግሞ የኢስላም መገለጫ የሆነው ትክክለኛው እምነት ያው ይሄ ተግባርንም ሊያካትት ይችላል እንደሚታወቀው እዚህ ውስጥ የሚካተተው አልሐያእ ወይም አይናፋርነት በልፋትና በተግባራ የሚገኘው ሲሆን ነው ይላሉ። ምክንያቱም አንድ ሰው ሙከለፍ የሚሆነው ወይም ደግሞ በኢማን ርዕሶች ላይ ይህንን ሲያደርግ ጥሩ ሰራህ ተብሎ የሚመሰገነው መጥፎ ሲሰራ ደግሞ የሚወቀሰው ሊሰራው የሚችለው ነገር ሲሆን ነው እንጂ የተፈጥሮ ጉዳይ ከሆነ እከሌ ይህንን ነገር በተፈጥሮ አላህ ስለሰጠው ኢማን አለው እከሌ ደግሞ ስላልሰጠው ኢማን የለውም አይባልም። እና ከዚህ አንጻር ይህ የሚመለከተው እንዲህ አይነቱን ነው ይላል። እና ይህ በልፋት የሚገኘው አልሐያ በመሰረቱ የአላህን ህግጋት በመተግበር በመልፋት እና በዋነኝነት የአላህ Subhanahu Wa Ta'ala ህግ አለመፈጸም የሚያስከትለውን ውርደት ከመስጋት አንጻር አንድ ሰው የሚኖረው ውስጣዊ ስሜት ነው። እና ይሄ ያው ዕውቀትና መልካም ስራን ያካተተና በዚህ ላይ የሚገነባ እንደሚሆን ጥርጥር የለውም ማለት ነው። እና ይህንን ደግሞ ይበልጥ የሚያጠናክረው ሌላኛው የሚታወቀው ሐዲስ አቢ ሁረይራ في الصحيحين መልእክተኛው عليه الصلاه والسلام الإيمان ያው ብዙ ቅርንጫፎች እንዳሉት ከተናገሩ በኋላ الإيمان بضع وسبعون شعبة وفي رواية أو في لفظ في نفس الحديث بضع وستون شعبة قالوا بها في رواية مسلم فأفضلها قول لا إله إلا الله وأدناها إماطة الأذى عن الطريق قالوا لنا مجرش علي منالو والحياء شعبة من الإيمان الإيمان ያው ብዙ ክፍልፋዮች አሉት 70 ምናምን ወይም 60 ምናምንና ትልቁ ያው لا إله إلا الله የሚለው ቃል ነው። ትንሹ ደግሞ ከመንገድ ላይ የሆነ ሙስሊሞችን ሊያስቸግር የሚችል ነገርን ማስወገድ ነው ቆሻሻም ይሁን ሌላም ነገር ማለት ነው። እና ከዛ በኋላ ግን والحياء شعبة من الإيمان አሉ። الحياء ይህ አይናፋርነት የኢማን አንድ ቅርንጫፍ ነው አሉ። ስለዚህ እንደዚህ ከፍ ያለ ደረጃ ያለው መገለጫ መሆኑን ማወቁ ራሱ አንድ ሰው በተፈጥሮ ይሄ ገለጫ በእንጸባረቅበት ራሱ በጥረት ሊያገኘው እንዲችል መሞከር እንዳለበት በተዘዋዋሪ የሚጠቁም ይሆናል ማለት ነው።